በዛሬው ቪዲዮ ደግሞ ቫይራል የሚወጣ ስክሪፕት እንዴት መጻፍ ይቻላል የሚለው እናያለን። በዛሬው ቪዲዮአችን እንዴት አሪፍና ጽድት ያለ ስክሪፕት መጻፍ እንችላለን የሚሉትን የምናይ ይሆናል። በዚህ ውስጥም አራት ወሳኝ ነገሮችን ለእናንተ አቅርቤያለሁ። አራተኛውና ሶስተኛው በጣም ወሳኝ ስለሆነ ይሄን ቪዲዮ እስከ መጨረሻው ተከታተሉት። የመጀመሪያው የቪዲዮአችንን ታይም ርዝማኔ መወሰን ነው። የቪዲዮአችን ዱሬሽን ምን ያህል እንደሆነ መወሰን። ስክሪፕት መጻፍ ከመጀመራችን በፊት ቪዲዮአችን ምን ያህል ደቂቃ ነው የሚለውን መወሰን። ለምሳሌ ማክሲመም ሚኒመም ብለን ማክሲመም 10 ሚኒት ሚኒመም ደግሞ 5 ሚኒት ቪዲዮ ለዚህን ያክል ስክሪፕት ልጻፍ ብላችሁ ቪዲዮ ታይም ዱሬሽን ታስቀምጣላችሁ። ሁለተኛው ደግሞ ታይትል መምረጥ ነው። ለቪዲዮአችሁ በሚገባ አሪፍ ሆኖ የሚሄድ ቪዲዮአችሁን የሰራችሁበትን የሚገልጽ ታይትል መምረጥ ለስክሪፕታችሁ አሪፍና ቫይራል እንዲወጣ ያደርግላችኋል። ሶስተኛውና ወሳኝ ደግሞ ሁክ ለቪዲዮአችን በጣም ወሳኝና ብዙ ቪዲዮ ብዙ ቪው እንዲኖረን ብዙ ቫይራል እንዲወጣና ቪው እንዲያገኝ ሁክ በጣም ወሳኝ ነው። ሁክ ማለት በመጀመሪያ ተመልካች ቪዲዮአችንን ነክቶ ክሊክ አድርጎ ሲገባ የሚሰማው 15 ሰከንድ ይሆናል። 30 ሰከንድ የማይበልጥ መግቢያ ያክል ኢንትሮዳክሽን ነገር ብታስቀምጡለት ብዙ ተመልካች ሊኖር ይችላል። በዛችሁ ውስጥም ስለ ቪዲዮ ሙሉ መረጃ ብትነግሩት፣ ይሄን ቪዲዮ አይቶ እስኪጨርስ የሚጠቀመውን ብትነግሩት፣ በጥያቄ መልክ ብታቀርቡ የሆነ መፍትሄ አጥተዋል ይህንን ማድረግ ያቅቶታል ብላችሁ ብትጀምሩ ሞር ቪው ታገኛላችሁ። አራተኛው ደግሞ የቪዲዮ ሜን ፓርቱን በሚገባ ጥንቅቅና በአሪፉ አድርጋችሁ መስራት ይጠበቅባችኋል። ሙሉ ሜን ፓርቱ ላይ የምታቀርቡትም ሙሉ እውቀት አግኝታችሁ ሙሉ መረጃ ለተመልካች ብታስተላልፉ አሪፍ ይሆናል እና ባጭሩ ስክሪፕት አጻጻፍ በእነዚህ በአራቱ መሰረት ስክሪፕታችሁን ጻፉና የሚመጣው ውጤት ኮሜንት ላይ አስቀምጡልኝ። ሌላም አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ።